ዛሬ ኢትዮጵያ ብሎ ሲያወዳድር ማየት እጅግ በጣም ያሳፍራል። ሰው በአንድ ጊዜ ለፖለቲካ ሲል፣ ሰው ለአንድ ጊዜ ለሆዱ ሲል፣ ሰው በአንድ ጊዜ ለተለያየ ጥቅም ሲል ሕሊናውን ሸጦ እንደ ቫምፓየር መቀየር ግን በጣም አሳፋሪ ተግባር ነው። ኢትዮጵያና የሆነ ኢትዮጵያ የተለያዩ ናቸው። ዶክተር አብይ የሚደግፋት ኢትዮጵያና ቴዲ አፍሮ የሚደግፈው ኢትዮጵያ እንዳይደለም። ሲጀመር ቴዲ አፍሮ የሚይዘው ሰንደቅ ዓላማ ምክንያት ነው እንዳልኩ ነው። እንግዲህ እኛ አባት ሊቀ ትጉሃን ያቀረቡት ትልቁ ነገር ምንድን ነው? በጣም ነው የማዝነው፣ በጣምም ነው የማፍረው። ምክንያቱም አንደኛ ሊቀ ትጉሃን የሃይማኖት አባት ናቸው። በርካታ የኦርቶዶክስ ተዋሕዶ ተከታዮች የሚያዳምጧቸው አባት ናቸው። እኔም እስከዚህ ቀን ድረስ የሚያስተምሯቸውን ትምህርቶች አዳምጥ ነበር። ሊቀ ትጉሃን መምህር ታዬ ቦጋለ ለሆዱ ሲሉ አንድ የቤተ ክርስቲያን አባት፣ እኔ የቤተ ክርስቲያን ምዕመን ነኝ፣ ምንም ይሁን ምን ምዕመን ነኝ። በምንም አይነት ሁኔታ መረጃ በሌለበት በድፍረት የቤተ ክርስቲያን አባት ለሆዱ ሲሉ በእውነቱ እሳቸው ከሚሉት በላይ የአሳፋሪ ብቻ ሳይሆን ይቅርታ የዘቀጡ መሆናቸው መረዳት ይችላሉ። በጣም የዘቀጡ የሞዓ ተዋሕዶ ርዝራዥ ስለሆኑ ያቀረቡት እንደሆነ ጥያቄ የለውም። ለፖለቲካ ዓላማ ሲል የፖለቲካ ዓላማ ሁላችንም አለ። እሳቸው የሚፈልጓት ኢትዮጵያ ትኖራለች፣ እኔ የምፈልጋት ደግሞ ኢትዮጵያ ትኖራለች። ስለዚህ አሁን ዘመቻው እንዳያችሁት በገጣሚውም በመድረክ አጫዋቹም በጋዜጠኛውም በየትኛውም አይነት ሁኔታ የሞዓ ተዋሕዶና የሞዓ አንበሳ ግሩፕ እንዲሁም ደግሞ የአማራ ጽንፈኞች ከሌሎቹ በተለየ መልኩ አሁን የትግራይ ጽንፈኞች ዘመቻ እኔ ላይ የለም። ምናልባት አሁን ከዚህ በኋላ ይኖር ካልሆነ በስተቀር የኦሮሞ ጽንፈኞችም ዘመቻ እኔ ላይ የለም። ነገር ግን አንድ የሃይማኖት አባት ታዬ ቦጋለ ለሆዱ አድሮ ከሚሉ እሳቸው ለምን ለነፍሳቸው ስለማደራቸው እርግጠኛ አይደለሁም። አለባበሳቸውም መጠብደላቸውም ለመንፈስ ያደሩ አይመስልም፣ የሚጾሙ አይመስልም። ጠብደል ሰውዬ ነው። እንደውም አንተ ነው ምለው። ይሄ ቅሌታም በጣም ቅሌታም ስለሆነ የሃይማኖት አባት ነው ምናምን አትበልኝ። የሃይማኖት እበት ነው። የሃይማኖት አባት ቢሆን ኖሮ ከፌስቡክ ከሶሻል ሚዲያ እየለቃቀመ አፉን እንደፈለገ እንደጋጋ ነው አይከፍትም ነበር። እና በጣም ጥንብ ነው። ይህ ጥንብ ሰው አክብሬው መጀመርም ስህተት ነው። ምንም አላከብረውም። አንቱም ልለው አልችልም። አንቱም ያስብል ተግባር የለውም። አንተ ለከርስስ ዘቄት እንትን ትላለህ፣ መክፈል ትበላለህ። ይህ ከንስሐ ልጆች ትቧግታለህ። በጣም አም ኳይት ኮንፊደንት። ምናልባትም እንደ አይነት ወራዳ ካህናት ቄሶችና ዲያቆናት ሲገቡ ሙዳይ ምጽዋት ከሚገለብጡና ጉቦ ከሚበሉ መካከል እንደሆንክ ጥርጣሬ የለኝም። እንዳንተ አይነቱ ክፍታፍ አይደለም ሌሎችም ተናግረው ታዬ ቦጋለ ላይ የሚቀይሩት ነገር የለም። በመጀመሪያ ደረጃ የቀድሞ ኢትዮጵያ እና የአሁኗ ኢትዮጵያ ልዩነት የላቸውም ካልክ ይህን በማስረጃ መሞገት እንጂ ለሆዱ ሲል ለፖለቲካ ዓላማ ሲል ቫምፓየር ምን ማለት ነው? ቫምፓየር ምን ማለት ነው? የሰው ደም የምትጠጡ እናንተ ናችሁ። የሰው ደም የምታስጠጡ እናንተ ናችሁ። ታዬ ቦጋለ ቫምፓየር የመሆን የመቀየር ባህሪ የለውም። በመጀመሪያ ደረጃ የቀድሞ ኢትዮጵያ ስል የቀድሞ ኢትዮጵያ ውስጥ ከቴዲ አፍሮ ሙዚቃ ጋር ተያይዞ ሞዓ አንበሳ የሚለውን ሰንደቅ ዓላማ ይዛል። ይህ ሰንደቅ ዓላማ ዛሬ ባለው በህገ መንግስት በህግ የሚመራ ቄስ ከሆነ ወራዳው ሰውዬ በህግ የሚመራ ቄስ ከሆነ ያ ሰንደቅ ዓላማ በህገ መንግስቱ መሰረት የተከለከለ ነው። ህገ መንግስቱን በብሔራዊ ምክክር በብሔራዊ ውይይት አጎልብተን እስካልቀየር ነው ድረስ ህጋዊው ሰንደቅ ዓላማ አረንጓዴ ቢጫና ቀይ ሆኖ መካከሉ ላይ ሰማያዊ አርማና ኮከብ የሚያርፍበት ነው። ህገ መንግስቱ አንቀጽ 3 ላይ ይህን ስለሚል የድሮ ኢትዮጵያና የአሁኗ ኢትዮጵያ ሲባል ነገስታትን አልሰደብኩም። ነገር ግን ቴዲ በመከፋፈላችን በልዩነታችን ላይ ወደ አንድ ወገን ያደላ ነገር ነው የሚዘፍነው የድሮዋን ኢትዮጵያ ነው። የድሮዋን ኢትዮጵያ ናፋቂዎች ለማስደሰት ነው። በቴዲ ዘፈን ውስጥ ሙስሊሙን አላየው፣ ኦርቶዶክስን ግን አያታለሁ። በቴዲ ዘፈን ውስጥ እና በሚይዘው ሰንደቅ ዓላማ ላይ መስቀሉን አያለሁ። መስቀሉ ደግሞ ሙስሊሞችን ሪፕሬዘንት አያደርግም። አሁን ያለችው ኢትዮጵያ ሁሉም ብሔሮች ብሔረሰቦችና ህዝብ አንድ ላይ የሚኖርባት በመተሳሰብ በመከባበር የሚኖርባት ናት። እኔ ቴዲ የሚያቀነቅናት ኢትዮጵያ አንዱ አጉራሽ አንዱ ነካሽ፣
ሙዚቃውን ማየት ይቻላል። ማን ነው አጉራሽ? ማን ነው ነካሽ? ማን ነው መካከል ላይ ያለ? ማን ነው ወደ ዳር ሄደ? በእርግጠኝነት አንድም ቢሆን የኢትዮጵያን የቀድሞ ነገስታት አልጠራውም። በምን ሁኔታ ውስጥ ኢትዮጵያውያን ይኖሩ ነበር? በየስርዓተ ማህበሩ እዛ ላይ አሁንም ትላንትም ነገም ተቆጥቤ ስለ ነገስታቱ መልካምነት ካልሆነ በስተቀር ስለ ነገስታቱ መጥፎነት አላነሳው። ይሁንና የቴዲ ዘፈን በኢትዮጵያ የፖለቲካ ጡዘት ውስጥ የሚያቀነቅናቸው ሀሳቦች በቀጥታ ሁሉንም ማህበረሰብ የሚወክሉ አይደሉም። አንበሳ ማለት አሸናፊ አንበሳ ነው። ዘእምነገደ ይሁዳ ይላል። ከይሁዳ የመነጨ ነው። ይሁዳ ስንል ደግሞ ከንጉሥ ሰሎሞንና ከንግስተ ሳባ ከሚወለደው ቀዳማዊ ምኒልክ ነው የሚጀምረው። የ3000 ዓመት ታሪክ መጀመሪያ ቀዳማዊ ምኒልክ ነው። በአፈ ታሪክ የምናውቃት ንግስተ ሳባ ሄዶ መጠየቅ ይችላሉ። በአፈ ታሪክ ነው። ብዙ ሀገሮች የኛ ናት ይላሉ። ምንም አይነት ሂስቶሪካል ኤቪደንስ የለውም። ነገር ግን እዛ ላይ የራሴን የሆነ መልከታ አንጸባርቅ ያለሁ እኔ የምለው የ6000 ዓመት ታሪክ ነው። በታሪካችን ውስጥ እጅግ በርካታ ጥንካሬዎች ነበሩ። ነገስታቱ አጼ ቴዎድሮስን አንስቻለሁ፣ አጼ ምኒልክን አንስቻለሁ፣ አጼ ኃይለሥላሴን አንስቻለሁ። እነዚህ የራሳቸው ጥንካሬ ነበራቸው፣ የራሳቸው ድክመት ነበራቸው። ለትውልዱ ትላንትም ሆነ ዛሬ የአጼ ምኒልክንም የአጼ ቴዎድሮስንም ሆነ የአጼ ኃይለሥላሴን ጥንካሬ እንጂ ድክመት አውስቼ አላውቅም። ካለ ቪዲዮ ይምጣ እና ይቀመጥ። አንዳንድ የምናልፋቸው ነገሮች አሉ። ለምሳሌ አጼ ቴዎድሮስ እጅግ ተዋረዱ። የሸዋን ሰው ሁሉ እጅ ነስተውት ሄዱ። አጼ ዮሐንስ ወረኢሉ ላይ ያደረጉትን የተለያዩ አይነት ነገሮች አሉ። ከዚህ ውጭ ግን በድሯ ኢትዮጵያ ውስጥ የድሯ ኢትዮጵያ ፊውዳላዊ ናት። በመላው ዓለም ላይ ኢትዮጵያ ብቻ አይደለችም። በመላው ዓለም ላይ አባ ይገርሞታል። በመላው ዓለም ላይ ሊቀ ትጉሃን ነው አይደል? በጣም ትጉሃን የትጉሃን ሊቅ ነው። በመላው ዓለም ላይ ባሪያ አሳዳሪ ስርዓተ ማህበር ነበር። ባሪያ አሳዳሪ ስርዓተ ማህበር ያለባት፣ ባሪያ የሚሸጥባት የሚለወጥባት፣ በግንደ በረት አልፎ የሚሄደው የባሪያ ሴንተሮች እናውቃለን። ብዙ ባሪያዎች ተኮላሽተው ከዚህ ተነስተው ከሀዲያ ከጌዶ ከተለያየ ቦታ ሄደው ይሸጡ እንደነበረ የምናውቀውን በአፍካላም በጀበርቲም በጀለባም በተለያዩ በሰፈሬም ነጋዴዎች ይሸጡ ነበር። ያ ባሪያን የመሸጥና የመለወጥ ብቻ ሳይሆን እኔ እኮ አያቶቼ ብዙ ባሪያዎች አሉ የሚሉ ሰዎች ዛሬም በሕይወት አሉ። እኛ ቤት እኮ ባሪያዎች ነበሩ። ስለዚህ ባሪያ ማለት ሳይከፈለው የሚሰራ እንደ ተናጋሪ እንስሳና ዕቃ የሚቆጠር ጌቶች ራት ሲበሉ ኩራዝ ይዞ መቅረዝ ይዞ እንዲመገቡ የሚያደርግ ተገቢ የሆነ ክፍያ ተገቢ የሆነ መብት የሌለው እንደ ዕቃ የሚሸጥና የሚለወጥ ነው። ያቺ ኢትዮጵያ ሰውን ባሪያ የምትል ነበረች። ሰውን ቁጢት በጣሽ፣ መጫኛ ነካሽ፣ ጠበና አንሳ ወዘተርፈ ትል ነበር። የድሮ አባቶች ናቸው ያቆዩት። አዎ ሊቢያን ያቆዩት የሊቢያ አባቶች ናቸው። ሶማሊያን ያቆዩት የሶማሊያ አባቶች ናቸው። ኬንያን ያቆዩት የኬንያ አባቶች ናቸው። በቅኝ ግዛት በተወሰነ ወቅት ቢያዙ ቅኝ ግዛት ቢያሰባስባቸውም እያንዳንዱ ማህበረሰቡን አቆይቷል። ካፋ የካፋ ንጉስ እስከ መጨረሻው ጋቂ ሸሮች ያለው ታቶ ጋቂ ሰሮቾ ወይም ሸሮች ያለው ካፋ የሚባለው መንግስት አቆይተዋል። የካፋን ህዝብ አቆይተዋል። የቦረናና የጉጂ አባገዳዎች በራሳቸው ዲሞክራሲያዊ ስርዓት እየተመሩ ቦረናንና ጉጂን አቆይተዋል። ወላይታ በወላይታ ማላ ዳይነስቲ በትግሬ ዳይነስቲ እስከ ጦና 1894 ድረስ የወላይታን ማህበረሰብ አያይዘው በማህበረ ምጣኔ ሀብታዊና ፖለቲካዊ እንቅስቃሴዎች ይዘው ቆይተዋል። አክሱምም ጎንደርም ሀረር ላይ ያሉት ደግሞ ጀጎል ግንብን ሰርተው የራሳቸው የሆነ ነገር አድርገው ቆይተዋል። በተለያየ ቦታ ያሉ ሞቲዎች ነገስታትና ከዛ በፊት በነበረ የገዳ ስርዓት ደግሞ ኦሮሞች የራሳቸውን ነገር አቆመዋል። ከዛ በኋላ አንድ ሀገር ፈጠር። ልክ አሜሪካ እንደተዋሃደችው የተለያዩ ሀገሮች እንደተዋሃዱት አንድ ሀገር ፈጠርን። ስለዚህ በፊት የነበረው ኢትዮጵያ በአንድም በኩል በየአካባቢ ያሉ ባላባቶች መሪዎች የሚመሩባት ኢትዮጵያ ናት። ሄደው እርስዎ ሞአ ተዋህዶን ስላጋለጥኩ ሞአ ተዋህዶ የሚሰራውን ሴራ ከሃይማኖት ውጭ የሚያደርጋቸው ነገሮች በተግባር ስለተናገሩ እርስዎ አባት ከሆኑ ያሉባት ቤተ ክርስቲያን አባቶች መድረክ ላይ ቆመው የአብይ አህመድ ስራይ ድንቁርና ሲሉ በዛ ላይ አስተያየት ሰጥተዋል። አንድ የሀገር ፌዴራል ሰራዊት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የመከላከያ ሰራዊትን ድንቁርና ብሎ ሲሳደብ ይሄ አውደ ምህረት ነው። አውደ ምህረት ደግሞ የፖለቲካ ቦታ አይደለም።
እርሶም ፖለቲካ ውስጥ ገብተው ለምን እንደሚፈተፍቱ፣ ለምን እንደሚወጠውጡ፣ ለምን እንደምትወጠውጥ ባይገባኝም ወደልነ ጠብደልነ የሃይማኖት አባት የማትመስልም ግብዳ ነህ። በጣም ጥብሱን ቁርጡን እንደምትበላ ያስታውቃል። ለጾምም ለምንም የተለየ ሰው አይደለም። እሱ የራስ ፐርሰናል ነገር ስለሆነ ልትሆን ግን አውደ ምህረት ላይ የፋኖ ትግል የቅዱሳን ትግል ነው ሲባል የት ነበርክ? የቅዱሳን ትግል ነው? ቅዱሳን ናቸው የሚታገሉት? ለምን ስለሱ አልተናገርክም? ምክንያቱም የምታስተባብሩት እናንተ ናችሁ። የእኛ ጦር ነው ብላችሁ በአደባባይ ወጥታችሁ ተናግራችኋል። ትክክለኛ የሆኑ ከ95% የበለጡ ካህናትን አትወክልም፣ ሪፕሬዘንት አታደርግም። ቤተ ክርስቲያን ውስጥ ግን ኃይለኛ የሆነ ኮራፕሽን አለ። ማንም ሰው በሚያውቀው ሁኔታ ሙዳይ ምጽዋት ይገለበጣል። ዲያቆንና ካህን ሆኖ አዲስ አበባ ውስጥ ለማገልገል ከፍተኛ የሆነ ሙስና፣ ከዓለማዊው ዓለም የባሰ ሙስና ይፈጸማል። በማህበረሰብ መካከል አንድነት እንዳይኖር፣ አንድነት እንዲሻክር ይሰበካል። ሌሎች ሃይማኖቶች ይሰደባሉ። መጽሐፍ ቅዱስ እንደሱ አይልም፣ ተሳደቡ አይልም። ስለሱ ምንም ነገር አትናገር። ታዬ ቦጋለ ትላንት እንዲህ ላይ ነበረ። ትላንት ያልኩትን አውጣና ዛሬ ካልኩት ጋር አስተያየውና በደፈና የጅምላ ፍረጃ ውስጥ ከምትገባ ሊቀ ትጉሃን ትጉህ ከሆንክ ትጋት ጨምርና ከዛ በኋላ ሁለቱም ቪዲዮዎች አቀናብረህ ትላንት እንዲህ ብለህ ነበር አጼ ምኒልክን፣ ዛሬ ዳግማዊ ምኒልክን ይህን ብለሃል በልና አውጣ። አንድ ቪዲዮ አውጣ። አጼ ኃይለሥላሴ እንዲህ ትል ነበር። የትላንቷ ኢትዮጵያ ባሪያ ነበረች። የባሪያ አሳዳሪ ስርዓተ ማህበር የነበረባት ናት እንደ መላው ዓለም። የባሪያ አሳዳሪ ስርዓተ ማህበር ደግሞ በመላው ዓለም ከሰመ፣ ነውር ስለሆነ፣ ሰው መሸጥ መለወጥ ስለሌለበት፣ ክርስቶስ የተሰቀለለት ስለሆነ፣ አክብሮ እግዚአብሔር የፈጠረው ልዩ ፍጥረት ስለሆነ ባሪያ መሸጥና መለወጡ በትላንቷ ኢትዮጵያ ውስጥ ነበረ። በትላንቷ ኢትዮጵያ ውስጥ ካህናት ሲሶ ላራሽ፣ ሲሶ ለነጋሽ፣ ሲሶ ለወዳጅ ተብሎ አንድ ላወዳጅ ተብሎ 1/3 መሬት 95% ገበሬው ያኔ 95% ነበር። 95% ገበሬው የበሬ ግንባር የምታክል መሬት ያርሳል። ነጋሹ ደግሞ ንጉሰ ነገስቱ፣ ንጉሶቹ፣ ልዑል ራስ ቢትወደድ፣ አፈ ንጉስ፣ ጸሐፊ ትእዛዝ፣ ሊቀ መኳስ፣ ሊጋባ፣ ዣንጥራር፣ ደጃ የመሳሰሉት በሙሉ ጀሌና ተደምረው 1/3 ብቻ ይዛሉ። እንዳንተ አይነት ቀፈታ የሚሆኑ ደግሞ የቤተ ክርስቲያን ሰዎች ቁጥራቸው ትንሽ ሆኖ እያለ ሰፋፊ መሬት ይዛሉ። በዛ ላይ ሰሞን ጉልት ስለሆነ ታክስ አይደረግም፣ ግብር አይከፈልበትም። ስለዚህ ቤተ መንግስት እና ቤተ ክህነት በዘመናዊ አስተሳሰብ ሴኩላሪዝም መምጣት ሲገባው አንድ ላይ ነበር የሚንቀሳቀሱት። ዋናዋ የስልጣን ምንጭ ቤተ ክርስቲያን ነበረች። የፈለገችውን በመርዝ ትገላለች፣ የፈለገችውን ታነቅሳለች፣ የፈለገችውን ታወርዳለች። ለምሳሌ ዛጉዎችን ዲቃላ ገዢዎች ናት ብላ የዛጉ አመራሮች ከስልጣን እንዲወርዱ ከፍተኛ ትብብር ያደረገችው ቤተክርስቲያን ናት። ስለዚህ ያቺ ኢትዮጵያ የምትፈልገውን የምታነቅስ፣ የምትፈልገውን የምትጥል፣ ፖለቲካ ውስጥ ገብታ የምታቦካ፣ የምትፈተፍት ዛሬ እናንተ እንደምታደርጉት ነበረች። ያቺ ኢትዮጵያ ስንል እሱ ያለባት ኢትዮጵያ ማለት ነው። ሙስሊሙን የወፍ ሀገሩ ዋርካ፣ ሙስሊም ሀገሩ መካ እያለች ሙስሊሞችን የምትገፋ ዛሬም ጭምር ሙስሊሙ ከኛ ጋር እኩል ቁጭ ብሎ ወንጌላውያኑ ከኛ ጋር እኩል ቁጭ ብሎ ሊናገሩ አይገባም ያሉትን አባት ከአንተ ጋር ቁጭ ያሉትን ለምን አትናገራቸውም? ሊቀ ትጉሃን ከሆንክ ለምን አታስተምረው? የቤተ ክርስቲያን አውደ ምሕረት የፖለቲካ መራኮቻ ሲሆን፣ የፖለቲካ መንቦራጨቂያ ሲሆን፣ የፖለቲካ መግማሚያ ሲሆን ለምን አትናገርም? መግማማት ነው። አንድን ፌዴራል ሰራዊት የአብይ አህመድ ሰራዊት ድንቁርና ብሎ መናገር ቪዲዮ አለ። ማንኛውም ሰው ቢጠይቀኝ ያወጣል። ይህን አይነት መግማማት ሲፈጠር ለምንድን ነው የማትናገር? እውነተኛ አባት ከሆንክ ለምንድን ነው ወጥተህ የማትናገረው? ስለዚህ ለምትሳደበው እስከ አፍንጫ ድረስ መናገር ይቻላል። እስከ አፍንጫ መንገር ይቻላል። ልክህን መንገር ይቻላል። ባለጌ ስለሆንክ እኔ ቴዲ አፍሮ የሚዘፍነው ወደድክም ጠላህም ኃይለ ሥላሴ ሲል ኢትዮጵያንን አያዋህድም፣ ኢትዮጵያንን አንድ አያደርግም። ምክንያቱም ብሔራዊ ምክክር አድርገን የተለያዩ ሀሳቦች ተነስተው በሚነሱ የፖለቲካ ጥያቄዎች ላይ መግባባት ላይ ደርሰን የተለያየ ብያኔ እስከምናደርግ የታሪክም የፖለቲካም የምጣኔ ሀብትም የተለያዩ ምሁራን መጥተው ተወያይተው ወደ አንድ ነገር እስከምንደርስ ድረስ ቴዲ የሚዘፍናቸው ዘፈኖች መሬት ላይም በተጨባጭ
በበርካታ ኡስታዞች ተወግዘዋል። በበርካታ ወንጌላውያን ተወግዘዋል። እንዳንተ ባለው ዘረኝነት ከሃይማኖት የበለጠበት ደረጃ የሚባል ዘማሪ የፕሮቴስታንት ዶክተር እንዳንተው አይነት ነገር አድርጓል። ስለዚህ እኔ መከባበር በኢትዮጵያ ውስጥ በጣም ትልቅ ነገር ነው። እናንተ ናችሁ ምዕመናኑ የምትገፉት። እኔ ብዙ አባቶች አውቃለሁ፣ በስም ልጠቅሳቸው የሚችላቸው በርካታ ጳጳሳት፣ በርካታ ኤጲስቆጶሳት፣ በርካታ ቀሳውስት፣ በርካታ ዲያቆናት፣ መሪጌታዎች፣ ግራጌታዎች፣ ቀኝጌታዎች፣ አለቃዎች እግዚአብሔርን በትክክል የሚያከብሩና የሚያስከብሩ ካህናት ሆነው የንስሐ ልጆቻቸውን በየቤታቸው እየሄዱ በሃይማኖታቸው እንዲጸኑ፣ ለስጋው ደግሞ እንዲበቁ፣ ከስህተቶቻቸው እንዲታረሙ የሚያደርጉ የኦርቶዶክስ ተዋሕዶ ሃይማኖት እንዲጸና ከፍተኛ መስዋዕትነት እየከፈሉ ቁስለ ገዳማትን እየተመገቡ በጾምና ጸሎት እየተወሰኑ መጽሐፍ ቅዱሳዊ እውነትን ለምዕመናን እያስተማሩ ሌላውን አማኝ ከመንካት ይልቅ መንግስትን ከመንካት ይልቅ መጽሐፍ ቅዱሳዊ እውነትን ከዘፍጥረት እስከ ራእይና ከሱ ላይ ተቀርቶ የወጡ አዋልድ መጽሐፍትን በሚገባ እያስተማሩ ሃይማኖት የሚያጸኑ ብዙ አባቶች አሉ። እነዚህ የኦርቶዶክስ ቤተክርስቲያን ክብር ናቸው። የኦርቶዶክስ ቤተክርስቲያን ጌጦች ናቸው፣ ፈርጦች ናቸው፣ እንቁዎች ናቸው። ህዝብና ህዝብን የሚያዋድዱ ናቸው፣ ቃሉን የሚናገሩ ናቸው። እናንተ ግን እንዳንተ አይነቱ ግን በአንድ በኩል መስቀል ይዞ ከስር ጦር ይዞ አንካሳ ይዞ በዚህ ሲመጣባት ሳልመው በዚህ ሲመጣብህ ውጋው የሚለውን የእኩያን ደብተራዎች ስሜት የምታንጸባርቁ መንግስትንና ህዝብን እንዳይዋደድ የምታደርጉ ወንድማማቾችን የምታጋድሉ እኔን አግቱኝና ከቤተ ክህነት ይሄ ካህን ታግቷል ተብሎ ገንዘብ አምጡ ምትሉ ቆማችሁ ልጆቻችሁን ፋኖች ደፍረው ለሚስትህም ዋስትና የለህም ሲል ወታችሁ ማትናገሩ ክፎች፣ በዘረኝነት የተመረዛችሁ ሰዎች ሙስሊሙ ሀገሩ እንዳልሆነ እየተሳደባችሁ በይፋ እኮ ነው። ሀገሩ አይደለም እንዴት አድርጎ አብሮን ይቀመጣል አላላችሁም? እያወጣን እኮ እያንዳንዱን ቪዲዮ ለህዝቡ ማሳየት እንችላለን። ግን ሁሉም ያየው ስለሆነ ማህበራዊ ሚዲያ ላይ የሚሳተፍ በሙሉ እንዴት አብረውን ይቀመጣሉ? እኔ ታየ ደግሞ ምለው አብረውን ይቀመጣሉ። ይችኛው ኢትዮጵያ ሙስሊሙን የወፍ ሀገሩ፣ የቁራ ሀገሩ፣ የአሞራ ሀገሩ ዋርካ የሙስሊም ሀገሩ መካ ማትል ኢትዮጵያ ተፈጥራለች። መካ ሳትሆን የሙስሊም ሀገሩ ኢትዮጵያ ናት። በኢትዮጵያ አጠቃላይ እንቅስቃሴ ውስጥ ሁለገብ እንቅስቃሴ ውስጥ ሙስሊሙ ከማንም ያልተናነሰ ዋጋ ከፍሏል። ሂድና 2011 ዓ.ም የጻፍኩትን መጽሐፍ ተመልከተው። ስለ እስልምና ስለ ኢማም አህመድ ኢብን ኢብራሂም አልጋዚ እናንተ ወራሪ፣ እናንተ ጨፍጫፊ እያላችሁ ትክክል ስላልሆነ እኔ ጨፍጫፊ የሆኑ ነገስታት ስለሌሉ ነው። ሁሉም ነገስታት አንድ አይነት ስለሆኑ ነው ጨፍጫፊነታቸውን ማላነሳው ስለማይጠቅም። ኢማም አህመድ ኢብን ኢብራሂም አልጋዚ ግራኝ አህመድ ድንቅ የሆነ ወታደራዊ መሪ ነው። ድንቅ የሆነ ፖለቲካዊ መሪ ነው። ትልቅ ጥበብና ችሎታ ያለው ነው። ሁሉንም በጋራ የያዘ ነው። ገጠማችሁት በሰይፍ ገጠማችሁት፣ በሳንጃ ገጠማችሁት፣ በፈረስ አዝረጠረጣችሁ።